ሌቦች አንድ ቤት በመግባት የአንድን እናት ልጅ በማገት እናትየውን ባንክ እንድትዘርፍ ያዟታል። እናትየውም ለልጇ ደህንነት ስትል ባንኩን ለመዝረፍ ትወጣለች። ይህን አስገራሚ ታሪክ ከመስማታችሁ በፊት ሰብስክራይብ በማድረግ ቤተሰብ ሁኑ። በ2000 ዓመተ ምህረት በካሊፎርኒያ ሚሼል ሪኒ እና ልጇ ብሪያ የሰላም ኑሮ ጸጥ ባለው ቤታቸው ይኖሩ ነበር። ነገር ግን በኖቬምበር 20 2000 ዓመተ ምህረት ላይ የሆነ ነገር ተፈጠረ። በኩለ ሌሊት ልጅ ብሪያ ወደ እናቷ ሂዳ በድንጋጤ በመኝታ ክፍሌ መስኮት ላይ የሆነ አይን አይቻለሁ፣ ውጪ ሰው አለ በማለት በፍራቻ ለእናቷ ነገረቻት። እናም እናቷ ወደ ውጪ ወጥታ ስትመለከት ማንም አልነበረም። ሚሼል በዚህ ጊዜ ልጇ እየቃዠች ነው ብላ አስባ ነበር። ምክንያቱም የሚኖሩበት ሰፈር በጣም ሰላማዊ ሰፈር ስለነበረ ማንም እንደዚህ ያደርጋል ብላ አልገመተችም ነበር። ነገር ግን ልጇ ስትናገር የነበረው ሁሉ ቅዠት ሳይሆን የምርም በዛች ሌሊት ቤታቸው አካባቢ ሰው ነበረ። በዛች ሌሊት ብቻ ሳይሆን ለድፍን 1 ዓመት ያክል ክሪስቶፈር በትለር ከ3 ጓደኞቹ ጋር በመሆን ሚሼልንና ልጇን ሲከታተሉ ነበር። አዎ ለ1 ዓመት ያክል። በኖቬምበር 21 8 ፒኤም ላይ ማለትም ይህ ነገር ከተከሰተ በነጋታው የነ ሚሼል የኋለኛውን በር በመስበር ወደ ቤታቸው ይገባሉ። እነዚህ ሌቦች ሙሉ ጥቁር ልብስ የለበሱ ሲሆን ሽጉጥም ይዘው ነበር። ሚሼል በዚህ ጊዜ በጣም ደነገጠች። ልጇ ብሪያ ለማምለጥ ስትሞክር ከሌቦቹ አንዱ ያዛት። በዚህም ጊዜ በትለር ለሌሎቹ ሌቦች ትዕዛዝ መስጠት ጀመረ። በስልክም ውጪ ካሉ ጓደኞቹ ጋር መነጋገር ጀመረ። ከዛም ሚሼልን ካሰራት በኋላ ለብዙ ጊዜ ሲከታተላቸው እንደነበር፣ ልጇን ትምህርት ቤት ድረስ ሲከታተላት እንደነበር፣ እሷንም ስራ ቦታ ድረስ ሲከታተላት እንደነበር ነገራት። ሚሼል በዚህ ሰዓት የልጇ ደህንነት ነበር የሚያሳስባት። ልጇን እንዲያሳያትም ጠየቀችው። ጎትቶም ልጇን አሳያት። በዚህ ጊዜ ልጇ እግሯንና እጇን ታስራ መሬት ላይ ነበረች። ይህች ሕፃን ገና 7 ዓመቷ ነበር። እናም እናቴንና እኔን ትገለናለሁ ያለችው። እሱም እናትሽ የምንላትን ነገር የምታደርግ ከሆነ አንገላችሁም አለ። 11 ፒኤም ላይ ወደዚህ ቤት የሆነ መኪና መምጣት ጀመረ። የሚሼል ጓደኛ ነበረች። እናም ከነሱ ጋር ነበር የምትኖረው። እነዚህ ሌቦች ስለዚህ ቤተሰብ በደንብ ያውቁ ስለነበር አስቀድመው በሩ ጋር ሰው አዘጋጅተው ነበር። እናም ወደ ቤት ልክ እንደገባች ከኋላ አንቋት ወዲያውኑ አሰራት። እነዚህ ሌቦች ቤት ውስጥ መብላት፣ መጫወት ጀመሩ። ከዛም ሰዓቱ ሲደርስ በትለር እንዲዘጋጁ አዘዘ። ሚሼልንም ሻወር እንድትወስድ አዘዛት። ከዛም በትለር ትልቅ ቦርሳ ይዞ መጣ። በውስጡም ብዙ ነገሮች ነበሩት፣ መሳሪያዎች ነበሩት። አንድ ቀይ ኤሌክትሪክ ገመድ ያለበት የሆነ ነገር ከቦርሳው ወጣ። እንደምገምቱት ቦምብ ነበር። አዎ ቦምብ ነበር። ከዛም ይህን ቦምብ አንቺና ልጅሽ ላይ እናስረዋለን፣ የምንልሽን ነገር ካላደረግሽ አንቺም ልጅሽም ትፈነዳላችሁ አላት። እነዚህ ሌቦች ቤቱን ሰብረው የገቡት ሊዘርፉ አልነበረም። ይልቁንም ሚሼልን በልጇ አስፈራርተው ባንክ እንድትዘርፍላቸው ሊያደርጉ ነበር። እናም ሚሼልና ልጇ ላይ ቦምቡን አሰሩት። ከዛም 10 ደቂቃ ሰጥተንሻል፣ ልጅሽን ለመጨረሻ ጊዜ አዋሪያት አሏት። ሚሼልም እያዘነች ልጇን አናገረቻት፣ ፍቅሯንም ገለጸችላት። እናም በትለር መጥቶ ለያያቸው። በነጋም ጊዜ በትለር ሚሼልን ይዟት ወደ መኪናው ገባ። ከዛም ከኋላዋ ተቀምጦ ሽጉጥ ደቅኖባት አቅጣጫ መስጠት ጀመረ። ከዛም ባንክ ኦፍ አሜሪካ ጋር ሲደርሱ እንድታቆም አዘዛት። ይህ ባንክ ዝም ብሎ ባንክ አልነበረም። ይህ ባንክ በሰዓቱ ሚሼል ትሰራበት የነበረው ባንክ ነበር። ባንኩ ከተከፈተ በኋላ 5 ደቂቃ አለሽ፣ ከዛ በላይ ከቆየሽ ቦምቡ ይፈነዳል አላትና ወደ ባንኩ ላካት። ሚሼል በድንጋጤና በፍርሃት ወደምትሰራበት ባንክ ገባች። እናም ባንኩ እስኪከፈት ድረስ ወንበር ላይ በመቀመጥ ቢዚ መሰለች። ድንገት ጠረጴዛዋ ላይ
የሆነ የቢዝነስ ካርድ አየች። ይህ ካርድ የማታውቀው ሰው ነበር የሰጣት። እናም ስሙን ስታይ ክሪስቶፈር በትለር ይላል። አዎ የሌቦቹ ዋና በትለር ነበር የሰጣት። ከዛም ሚሼል አስታወሰች። መታጠቢያ ቤት ሆና አንዱን ሌባ በትኩረት አይኑን እያየችው ነበር። እናም የሆነ ቦታ እንደምታውቀው ገምታ ነበር። በትለር ይህን ድርጊት ከማድረጉ አንድ ቀን በፊት እሷ ቢሮ ገብቶ አዋርቷት ነበር። እናም ሚሼል ከዚህ ነገር በሰላም ከልጇ ጋር ከተረፈች ይህን ማስረጃ ለፖሊስ እንደምትናገር በማሰብ ወደ ተላከችበት ጉዳይ ማተኮር ጀመረች። ባንኩም ተከፈተ። በዚህ ሰዓት ሚሼል ብሮቹን ሰርቃ ለመውጣት 5 ደቂቃ ብቻ ነበር የነበራት። ያለበለዚያ ቦምቡ ይፈነዳል። ወደዚህ የባንክ ብር የሚቀመጥበት ውስጥ ለመግባት 2 ሰው ያስፈልግ ነበር። ስለዚህ አንድ የሥራ ጓደኛዋን ይዛ ወደ ባንኩ ገባች። ከዛም ሚሼል ለሥራ ጓደኛዋ የተፈጠረውን ሁሉ ነገረቻት። ቦምቡንም አሳየቻት። ብሩን ይዤ በ5 ደቂቃ እንድወጣ ካልረዳሽኝ ቦምቡ ይፈነዳል አለቻት። እናም የሥራ ባልደረባዋ ረዳቻት። በተሰጣቸውም ደቂቃ $360,000 ወደ ቦርሳው መክተት ቻሉ። ከዛም ሚሼል ለጓደኛዋ ለፖሊስ እንዳትደውል፣ ከደወለች ልጇና እሷ አደጋ ላይ እንደሚወድቁ ነገረቻት። እንደወጣችን ባንኩን እንድዘጋው አዘዘቻት። ከዛም ወደ መኪናው እየሮጠች ገባች። በትለርም ትንሽ ከነዳው በኋላ መንገድ ላይ ሚሼልን ጥሏት ብሩን ይዞ ሄደ። ከዛም ወደ ቤቷ መሄድ ጀመረች። በዚህ ሰዓት ሚሼል በጣም በፍራቻ ላይ ነበረች። ምክንያቱም እነዚህ ሌቦች የሚፈልጉትን ነገር አግኝተዋል። ስለዚህ ለምን ብለው ልጇን እና ጓደኛዋን በህይወት ይተዋቸዋል? ከዛም ሚሼል ቤቷ ስትደርስ የጓደኛዋ መኪና አልነበረም። ከዛም በሩን በመስበር መጣራት ጀመረች። ነገር ግን ቤቱ በጸጥታ ተሞልቶ ነበር። በዚህ ጊዜ ሚሼል በፍራቻና በሐዘን ልቧ ቀለጠ። ከዛም ድንገት የሆነ ድምፅ ከመኝታ ክፍል ሰማች። የልጇ ድምፅ ነበር። ከዛም ሩጣ ወደዛ በመሄድ ልጇን በደስታ አቀፈቻት። ይህች እናት በደስታ ላይ እንዳለች ልጇ ላይ የነበረው ቦምብ እንደተፈታየች። ከዛም ልጇንና ጓደኛዋ ከቤት እንዲወጡ እሷ ላይ ያለው ቦምብ አሁንም እንዳለ ነገረቻቸው። ነገር ግን ልጇ ከእናቷ መለየት አልፈለገችም ነበር። ከዛም ጓደኛዋ መኝኝ ብላ ቦምቡን በጥንቃቄ ከሚሼል ሰውነት ላይ ፈታችላት። የነ ሚሼል ጎረቤት ለፖሊስ ደወለ። እናም ፖሊሶች ቦምቡን ለማክሸፍ በጥንቃቄ ሲሞክሩ ቦምቡ ፌክ እንደሆነ ደረሱበት። ከዛም ሚሼል ለጥያቄዎች ወደ ፖሊስ ጣቢያ ወሰዷት። የበትለር ቢዝነስ ካርድን እንደ ማስረጃ ሰጠቻቸው። ወንጀለኞቹ ሳይያዙ ሳምንታት አለፈ። ከዛም ምንም እንኳን ፖሊሶቹ ቢከለክሏትም ሚሼል አፋልጉኝ ፎቶቻቸውን አሰራጨች። እናም ተራ በተራ ሁሉም ተያዙ። ለፍርድም ሲቀርቡ ሚሼል ብቸኛዋ ምስክር ነበረች። ከዛም ወንጀለኞቹ በእሷ ማሳበብ ጀመሩ። ሚሼል ከሌቦቹ አንዱ ጋር እየማገጠች እንደሆነ፣ የራሷን ልጅ ራሷ እንዳገተቻትና ከዚህ ሁሉ ወንጀል ጀርባ በዋነኝነት እሷ እንዳለችበት የውሸት ምስክርነት ሰጡ። ከ5 ቀናትም በኋላ በትለር ለ64 ዓመት ተፈረደበት። ሌሎቹም እንደዛው ተራ በተራ ተፈረደባቸው። ከዚህ ሁሉ ድራማ በኋላ ሚሼል እና ልጇ ወደ ሳንዲያጎ በ2001 ቤታቸውን ቀየሩ። ምንም እንኳን ሌቦቹ ቢያዙም ለነ ሚሼል ግን የተፈጠረውን መርሳት ቀላል አልነበረም። ብሪያ ሃይ ስኩል እየተማረች ወደዚህ ቤተሰብ ድጋሜ ሌላ አሰቃቂ ነገር ተፈጠረ። በዲሴምበር 8 2011 ማለትም ሌቦቹ ካገቷቸው ከ11 ዓመት በኋላ ብሪያ መሬት ላይ በመውደቅ ፓራላይዝድ ሆነች። ዶክተሮቹ እንዳሉት ከሆነ ብሪያ በድጋሜ ማየትም ሆነ መውራት መራመድም አትችልም አሉ። ነገር ግን እናቷ ሚሼል ይህን መቀበል አልቻለችም ነበር። እናም በራሷ መንከባከብ ጀመረች። ቀስ በቀስም ለውጥ ማየት ጀመሩ። በእናቷ እርዳታ ምክንያት ብሪያ እዛ ሆስፒታል ተኝታ ሃይስኩልና ኮሌጅ
መጨረስ ቻለች። ከዛም ከ9 ዓመት በኋላ ብሪያ ወደ በፊቱ ጤንነቷ ተመለሰች። ሚሼል ከዚህ ሁሉ መከራ በኋላ ስለ ሕይወታቸው የሚያውጠነጥን 2 መጽሐፎችን አሳተመች። ሄልድ ሆስቴጅ የሚል በ2000 ዓመተ ምህረት በኖቬምበር 21 የተፈጠረውን የእገታ ታሪካቸውን አሳተመች። ከዛም 9 ዴይስ የሚል ይቅርታ ስለማድረግ የሚናገር ሁለተኛውን መጽሐፍ አሳተመች። እንደዚህ አይነት አጓጊ የወንጀል ታሪኮችንና አስፈሪ ታሪኮችን ለመመልከት ሰብስክራይብ ያድርጉ።